ሰላም ጤና ይስጥልኝ ውድ የግሎባል ስፖርት ቤተሰቦች እንዴት ሰነበታችሁ? ዛሬም አነጋጋሪ ያልናቸውን የሳምንቱ የአውሮፓና የሀገር ውስጥ መድረክ የስፖርት መረጃዎችን ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየቀኑ እያደገ የሚመጣውን የስፖርቱን ቤተሰብ እንድትቀላቀሉ አክብሮታዊ ጥያቄያችን ነው። አንድ የሀገር ውስጥ የስፖርት መረጃ አለን። አትሌት ሙክታር ኢድሪስ ዜግነት ቀይሯል ተብሎ ስለተወራበት ወሬ ምክንያት ቢስና የተሳሳተ መሆኑን ገለጸ። አትሌት ሙክታሩ በማህበራዊ ሚዲያ ዜግነቱን ወደ ቱርክ ቀይሯል በሚል ስለሚናፈሰው መረጃ ከልዩ ስፖርት ጋር አጠር ያለ ቆይታን አድርጓል። የሁለት ጊዜ የ5000 ሜትር የዓለም ሻምፒዮኑ አትሌት ሙክታር መረጃውን ከማህበራዊ ሚዲያ ተመለከቱን ባሉ ሰዎች ተደጋጋሚ የስልክ ጥሪ መስማቱን ገልጾ ምንም እንኳን ከ10 ዓመታት በፊት ያኔ ገና ወደ አትሌቲክሱ ዓለም ስቀላቀል በተደጋጋሚ የውድድርና የማኔጅመንት እጦት ምክንያት እንደማንኛውም አትሌት የተሻሉ እድሎችን ለማግኘት ስል አንዳንድ እንቅስቃሴዎችን ባደርግም ምንም ነገር በሌለበት በዚህ ሰዓት ይሄ ነገር እንደ አዲስ መወራቱ አስገርሞኛል። አሁን በጥሩ ሁኔታ ሀገሬን በተከታታይ ለሶስተኛ ጊዜ በዓለም ሻምፒዮና ባለድል ለማድረግ ጠንካራ ዝግጅት በማድረግ ላይ ይገኛለሁ ሲል አስተያየቱን ሰጥቷል። ከውጭ ወደ ያስኩት የዝውውር መረጃ አልፋለሁ። ባርሴሎና ማስጠንቀቂያ ደርሶታል። የካታላኑ ክለብ ባርሴሎና በስፔን የተጫዋቾች ማህበር ፈረንሳዊውን የፊት መስመር ተጫዋች ኦስማን ዴምቤሌ ላይ ለደረሰበት ዛቻ የካታላኑ ክለብ ተጠያቂ መሆኑን ገልጾ ከድርጊታቸው ካልተቆጠቡ ጉዳዩን ወደ ሕግ እንደሚወስዱት ተናግረዋል። በሚዲያ ላይ አዲስ ኮንትራት ከባርሴሎና ጋር እንዲፈርም በኦስማን ዴምቤሌ ላይ ያልተገባ ጫናን በማሳደሩ ባርሴሎና ከድርጊቱ እንዲቆጠብ የስፔን የተጫዋቾች ማህበር ለካታላኑ ክለብ ማስጠንቀቂያን ሰጥቷል። የሳውዲ አረቢያው ክለብ አልሂላል የ32 ዓመቱን የአርሰናል አጥቂ ፒየር-ኤመሪክ ኦባሜያንግን በውሰት ማስፈረም እንደሚፈልጉ ተናገሩ። የኦባሜያንግንም 350,000 ፓውንድ ሳምንታዊ ደሞዝ ለመክፈል ምን ያንሰናልም ብለዋል። በውሰት ውል ውስጥ በመጪው በክረምቱ ቋሚ የማድረግ አማራጭንም አካቷል። ኤሲ ሚላን፣ ጁቬንቱስ፣ ማርሴይ፣ ፓሪስ ሴን ጀርመን እና ሴቪያ ሁሉም የኦባሜያንግን ሁኔታ እየተከታተሉ ይገኛሉ። ከአርሰናል መረጃም ሳንወጣ ዩዲኒዜ ፓብሎ ማሪን ከአርሰናል እስከ የውድድር ዓመቱ መጨረሻ በውሰት ማስፈረሙን አረጋግጧል። የቦሩሲያ ሞንቼግላድባ ዳይሬክተር ማክስ ኤበርል ዴኒስ ዘካሪያንን ሊለቅ እንደሚችል ከተናገረ በኋላ ማንቸስተር ዩናይትድ እና አርሰናል ተጫዋቹን የማስፈረም ፍላጎት እንዳላቸው ተዘግቧል። የ25 ዓመቱ ስዊዘርላንዳዊው የተከላካይ አማካኝ በቦሩሲያ ፓርክ ያለው ኮንትራት ከ6 ወራት በኋላ የሚጠናቀቅ ይሆናል። ዘካሪያን በሞንቼግላድባ የሚቆይበትን ጊዜ ለማራዘም ፈቃደኛ ባለመሆኑ ጀርመናዊው ቡድን ተጫዋቹን በነፃ እንዳያጣው በጥር ወር መሸጥ ይፈልጋሉ። እንዲሁም ተከላካዩ ማቲያስ ጂንተር በቅናሽ ዋጋ ሊሸጥ እንደሚችልም ፍንጭ ሰጥተዋል። ባርሴሎና ከ25 ዓመቱ የቼልሲው ተከላካይ አንድሪያስ ክሪስተንሰን ጋር የላቀ ንግግር እያደረጉ ይገኛሉ። የክሪስተንሰን ኮንትራት በውድድር ዓመቱ መጨረሻም ያበቃል። የቼልሲ ደጋፊዎች ምን ትላላችሁ? የቼልሲው ተከላካይ እዛው ቼልሲ ቤት ቢቆይ ይሻላል ወይስ ወደ ባርሴሎና ቢሄድ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሊሉ ፕሬዝዳንት ኦሊቪየር ሌታንግ የፈረንሳዩ ክለብ በስፔን ቦትማን ዝውውር ከማንኛውም ክለብ ጋር ለመወያየት ፈቃደኛ እንዳልሆኑ ተናገሩ። ተጫዋቹ በኒውካስል እና ኤሲ ሚላንም እንደሚፈለግ የሚታወቅ ነው። ቼልሲዎች በምላሻቸው ከባርሴሎና ኮንትራቱ ላይ 42 ሚሊዮን ፓውንድ የውል ማፍረሻ ያለው የ17 ዓመቱ ስፔናዊ አማካይ ጋቪን ማስፈረም እንደሚፈልጉ ኤል ናሲዮናል በጋዜጣው ላይ አስነብቧል።
አርሰናል የጁቬንቱስን አማካይ አርቱር ሜሎን ማሳደዱን አጠናክሯል። መድፈኞቹ የ25 ዓመቱን ብራዚላዊ በውሰት ለቀሪው ሲዝን ለማስፈረም ተስፋን ሰንቀዋል። አርሰናል በተጨማሪም የ21 ዓመቱ የፊዮረንቲና አጥቂ ዱሳን ቭላሆቪች ከዓለም ከፍተኛ ተከፋይ ተጫዋቾች መካከል አንዱ ለማድረግ ተዘጋጅቷል። ነገር ግን ሰርቢያዊ አጥቂ ወደ መድፈኞቹ ስለመዛወሩ እርግጠኛ አይደለም። አርሰናልም ከጁቬንቱስ ከበድ ያለ ፉክክር ይጠብቀዋል። ሬስ ዊሊያምስ ወደ እናት ክለቡ ወደ ሊቨርፑል ተመልሷል። ሬስ ዊሊያምስ ከስዋንሲ ጋር የነበረውን የውሰት ውል ካቋረጠ በኋላ ወደ ሊቨርፑል ተመልሷል። በስዋንሲ በውሰት የተጫወተው የ20 ዓመቱ የሊቨርፑል ተከላካይ ሬስ ዊሊያምስ የውሰት ውሉ ሳያልቅ ወደ ሊቨርፑል ተመልሷል። በሊቨርፑል ጥያቄ መሰረት ሬስ ዊሊያምስ ወደ ሊቨርፑል የተመለሰ ሲሆን የ20 ዓመቱ ተከላካይ በውድድር ዓመቱ የመጀመሪያ አጋማሽ ለስዋንሲ 7 ጊዜ ተጫውቷል። ተጫዋቹ ከስዋንሲ ጋር የነበረው የውሰት ውል እስከ 2022 ክረምት ድረስ የሚያቆየው ነበር። ሰውነተ ግዙፉ አዳማ ትራውሬ ቶትናምን ለመቀላቀል ተቃርቧል። እንደዛ አትሌቲክ ዘገባ ከሆነ ቶትናም ተጫዋቹን ለማስፈረም አሁን ላይ መቃረቡ ተዘግቧል። ወልቭስ ከዝውውሩ ቢያንስ 20 ሚሊዮን ዩሮ እንደሚፈልግ ቶትናምም በዚህ የዝውውር ሂሳብ ምን አለው ብሎ ተስማምቶ ወደ ዝውውሩ ሙሉ በሙሉ እንደሚገባ ይጠበቃል። ሌላው ተጫዋቹም ቢሆን የአንቶኒዮ ኮንቴን ክለብ ቶትናምን መቀላቀልና ቤተሰብ መሆን እንደሚፈልግም ገልጿል። ትራውሬ ከወልቭስ ጋር ያለው እህል ውሃ ያከተመለት ይመስላል። የመቆየቱም ነገር አጠራጣሪ። ቶትናምም ከበረኛው ጋር እፎይታ ውስጥ ገብቷል። ሁጎ ሎሪስ ኮንትራቱን በይፋ አራዝሟል። የ35 ዓመቱ የቶትናም ሆትስፐር ግብ ጠባቂ ሁጎ ሎሪስ በውድድር ዓመቱ መጨረሻ ኮንትራቱ የሚያበቃ ቢሆንም በክለቡ የሚያቆየውን አዲስ ኮንትራት ፈርሟል። ሁጎ ሎሪስ እስከ ሰኔ 2022 ኮንትራቱን አራዝሟል። ሎሪስ በ2012 ከሊዮን ወደ ቶትናም ሆትስፐር ከተቀላቀለ በኋላ 395 ጨዋታዎችን ለስፐርስ ተሰልፎ መጫወት የቻለ ሲሆን በቅርቡም በክለቡ ታሪክ 400 ጨዋታዎችን ያደረገ 12ኛው ተጫዋች ይሆናል። ሎሪስ ለፈረንሳይ ብሔራዊ ቡድንም 136 ጨዋታዎችን በመጫወት የ2018 የዓለም ዋንጫን ከብሔራዊ ቡድኑ ጋር ማጣጣም ችሏል። ፒኤስጂ የቶትናሙን ፈረንሳዊ አማካይ ታንጓይ ንዶቤሌን በውሰት ለማስፈረም እየተነጋገሩ መሆኑ ሌላው የቶትናም ቤት መረጃ ነው። በ2019 በ53 ሚሊዮን ፓውንድ ውል ቶትናምን ሲቀላቀል የስፐርስ ሪከርድ ፊርማ ነበረ።